እሺ እሺ ይገርማችኋል ተመልሰን መጥተናል። ኢነርጂ እኔ ነቃ ካልኩ እንዳንተ እንዴት ነቃ ብላችሁ ልትሄዱ ትችላላችሁ ነው ፖይንቱ። እኮ ሁሌ ፈዝዤ እንዴት ነው የሚሆነው? ዘለቃለን። ለማንኛውም አሁን አንድ ሙሉ የ30 ደቂቃ ነው ምናምን ሪያክሽን ቪዲዮ ቀርጬ ነው ቀረጻ ብቻ እንደዛ ነገር። ከዛ ምንም ድምፅ የለውም። ፈጣሪ እንደዚህ ድምፅ አልባ ከሆነ አደጋ ይጠብቃችሁ እንደኔ እንዳያረጋችሁ። እና ደስ የሚለው ነገር ያ ቪዲዮ አስጠልቶ ነው ከግማሽ ላይ በቃኝ አልችልም ደባሪ ቪዲዮ ነው ብዬ አቋርጬው ልክ ዘግቼ ነው ልፖስተው ሳየው አይነፋም። አንተ ያልወደድከውማ ለሌላ ሰው ለምን ይወጣል ብሎ ነው መሰለኝ ፈጣሪ። ብቻ ሙሉ ኦዲዮ የለውም እና ይሄ ፓርቱ ነው ሹፍ ቲቪ ላይ ባለፈው ያየነው ኤፒሶድ ማለት ነው። ሴቶቹ በወንዶቹ ሬት ተደርገው ነበር ባለፈው። ዛሬ ወንዶች በሴቶቹ ሬት ይደረጋሉ እና ሌትስ አይ ቲንክ ይሄ ያዝናናል። እኔ ቅድም ካየሁት ቪዲዮ አይብስም ብዬ አስባለሁ። ቅድም ራሱ ሹፍ ቲቪ ላይ ገብታችሁ ስታዩት ልታውቁት ትችላላችሁ። የሆኑ ፈልፈላ ልጆች በጣም ከባዱ ስራ ምንድን ነው ስትባል አንዷ የምትደረው ነው። እኔ በጣም ከባድ ስራ በህይወት ያጋጠመኝ የቤት ስራ አላለችም። ብቻ አስቀያሚ ቪዲዮ ነበር፣ አልተመቸኝም ነበር እና ሌትስ ይሄ ይሻላል ብዬ ተስፋ አደርጋለሁ እና እንጀምረው። እንኳን ደህና ቆይ። ሱራፌል ሲሳይ ይባላል። ሲሳይ ሰላ። ናትናኤል ይባላል። ዮሐና እባላለሁ። ናይስ ቱ ሚት ዩ ጋይስ። አም ግራፊክ ዲዛይነር። ከዛ በፊት በአርኪቴክቸር ነው የተመረኩት። ሰዎች መጀመሪያ አንተን ሳዩ መጀመሪያ ኖቲስ የሚያደርጉት ምን ይሆን? ፊዚኬ አልፎ አልፎ ቲሚድ ነኝ፣ ሻይ ነኝ። ሰው በቃ አያወራም ምናምን። እንዴት ነው ግን ታወራለህ? ካስጀመርከኝ አይቀርም። ተወልጄ ያደግኩት ሐዋሳ ነው። የሐዋሳ ልጅ ነኝ። አሁን በፋሽን ዲዛይኑ ማስጌጥ ማስዋብ ላይ ተቀጥሬ እየሰራሁ እገኛለሁኝ። ሞዴል ነኝ። ሞዴሊንግ እሞክራለሁኝ። አሁን ላይ ኢትዮጵያን ኔክስት ቶፕ ሞዴል የሚል እሱ ላይ ተወዳዳሪ ነኝ። ቻና ሜክ ሚውዚክ ሚውዚሽን ነኝ። ቻና ቢ ፎቶ ሞዴል። ሌላ ምንም ነገር እያደረኩ አይደለም። አንኢምፕሎይድ። What do you think is the beauty of a man? Money. Money? Yeah. Okay. If a man have money, he's beautiful በሚለው not beautiful but handsome በሚለው። ማርኬቲንግ ተማሪ ነኝ። አርት ወዳለሁ፣ ሙዚቃ ወዳለሁ። ሰዎች አንተን ሳዩ ብዙ ጊዜ መጀመሪያ ኖቲስ የሚያደርጉት ምንህ ነው? የሰውነቴ ወይ ጥቁረት። ሬቲንጉ ፒውርሊ ኦን ፊዚካል አትራክቲቭነስ ነው የሚሆነው። አቦሰን ብናደርግ እዚህ ጋር ምን መሰላችሁ ያስተዋልኩት ነገር ባለፈው ትላንትና ወርቀላንት ወደ የሴቶቹን ኤፒሶድ ሳየው እስቲ ቆይ እንቀጥል። ከሁለት ደቂቃ በኋላ ምናምን የሚፈጠረውን እነግራችኋለሁ። አሁን ያሰብኩትን ነገር እንቀጥልና እንዲሆን ዝም ብዬ መላምት እንዳይሆን የአውትፊት ኳሊቲ ነው ያየሁት ከላይ እስከታች ድረስ። እኔ መጀመሪያ ያገኘሁት ነው ለብሼ የመጣሁት። there is a clear physically imposing quality here. height ጀለስ ያው ወርክአውት እንደሚያደርግ ያስጠጣል። also physically imposing height አለው። it's difficult አንዱን ከአንዱ ማቀዳደም። everyone የሆነ የራሱ የሆነ ኳሊቲ አያችሁ። ወሌ ምር የሴቶቹን ቪዲዮ ስታዩት ማለት ነው እኔ ነኝ ቆንጆ ድብድብ ነበር። እኔ አንቺ እዚህ ጋር ነው፣ እኔ ነኝ ቆንጆ፣ እኔ ሰውነት ያምራል እዚህ ጋር ነው፣ እኔ ቆንጆ ነኝ እዚህ ጋር ነው፣ ይቅርታ አድርጉልኝ ከሁለታችሁም በላይ እኔ ቆንጆ ናችሁ ብላ ትሄዳለች አንዷ እና የሆነ ውዝግብግብ ያለ ነበር። ሲጣሉ ነበር። እኔ እዩት፣ በታች ማየት ትችላላችሁ። ወንዶቹ ግን በቃ ይሄ እኮ ማቹሪቲ እኮ እንደዚህ ሰልፊሽ መሆን አያስፈልግም። አንዳንዴ ምንም ለማትጠቀምበት ነገር አይታችሁ እሱ የሆነ ኳሊቲ አለው፣ አንዱ ሌላ ኳሊቲ አለው እና እኔ ነኝ ብሎ የሚወጣ ሰው የለም። ሁሉም የራሱ የሆነ ምርጥ ነገር አለ።
ሰው እሱን ነገር እንደዚህ አይነት ነገር እንዲቀርላቸው እየጠየቁ ነው። በሌላ መንገድ ያዩት ሴቶቹ ድብድብ ቀረም ቆንጆ በውበት ከሆነ እኔ ይቅርታ እኔ ግን አስተውላችሁኛል በጣም ቆንጆ ነው። ፀጉሬን አይታችሁታል ምናምን ይዋቸው እስቲ ተማሩ ሴቶች ካያችሁት ይሄን ቪዲዮ ባታዩት ይመረጣል። quality ያለው he got the height and the masculinity, he got the height, the model face, he got the ብቻ አለው እሱ የሆነ ነገር ከሱ ልጀምርና በቃ ወንድ የሆነ ግሬስ መልክ አለው። ሁሉም የራሱ የሆነ ውበት አላቸው። የሆነ ኢትዮጵያዊ ውበት አለው። እሱም እንደዛው ለፎቶ የሚሆን አቋም አለው። ወደሱ ስንመጣ ደግሞ እውነቱን ለመናገር ከለሩ በጣም ደስ ይላል። ጠይም የሚባል ከለር ነው ያለው። አሳ መሳይ ሲባል ከሰማችሁ ሁሉም የራሳቸው የሆነ ውበት አላቸውና ሬት ማድረግ ትንሽ ይከብዳል። በጣም ከባድ ታስክ እንደሆነ መናገር ፈልጋለሁ። ሃይት መጀመሪያ ቫልዩ የሚደረገው ነገር ስለሚመስለኝ አንተ በዚህ በኩል እሱ ትንሽ ያፍራል ይሽኮረመማልና ሰው ባለበት ብንቶ እሱ መሀል ብናደርገው አይ ገስ ራሴ መጨረሻ ላይ ላልኩ ገለ ኦኬ ይሄን ያልኳችሁ እንደዛ እኔ ነኝ አንደኛ አራቱም በዛ ጋር ተደርድሮ ነበር። እዚህ ደግሞ ኖኒ መጨረሻ እናንተ ከአንድ እስከ 3 ነው ምናምን ኔክሮነት በጣም በቃ ይሄ ከባድ ብስለት አይደለም። ኢንላይትመንት የሚባለው ደረጃ ላይ ነው ያለነው። እንደ ወንድ ደስ የሚል ነገር ነው ያየሁት። አመሰግናለሁ። እሱን እዚህ ጋር አድርጓል። Yeah, this is me in here. እሱን መጀመሪያ ላይ አድርጓለሁ። we made it What's your final attractiveness just based on physical appearance? This is good. Yeah. ለኔም ተመችቶኛል። ራስን ራንክ ማድረግ በስፋ I don't like rank myself. I don't like ranking a guy. እኔ ክሊር የሆነ ዲስፓሪቲ ያለኝ ከነሱ ላይክ በሁሉም ኳሊቲ I think I'm at the bottom. I think እኔ መጨረሻ ላይ ነው ሆነል። You good. This is not me putting myself down ምናምን ግን ክሊር የሆነ like thoughts into what he wears, how he looks ምናምን being a photo model. So he just doesn't care, you know. That's a appeal in and of itself. So clear model ኳሊቲዎች አሉት። አንተ ተመችቷል አንደስ? እኔ ተመችቶኛል። በቃ ሶስት ተመችቶታል። ስለዚህ እንደ ፋይናል ነው ያዘው። እንደ ፋይናል እንኳን ድንገቱ ልኮ ነው በጣም አይነፋም። እኔም ቆንጆ ነው የሚይዝ አይባልም። ይሄ የሞተ ጥያቄ ለወንዶች የሚሆን ጥያቄ አይደለም። ለምን ያዘው እሱን አንደኛ ብናደርገው ያበደ ነው። እንደውም እንደቀደሙ እንትን ነበር አባቡሰ የምናደርገው ውሰ የደረሰው ይሄን እኮ ነው ያልኳቸው። በቃ ሲሪየስ ሁላ አይደሉም። አንዳንዱ ጀማ ሲሆን እንደዚህ ነው። አራት ሆናል። ውበት ባቡሰም ሊለካ ነው። እዚህ ጋር እንግዲህ ተመልከት። እኔ ይመችኝ ቀለል ያለ ግን በቃ ጥሩ ነገር ይሄ ነው። ፖዚቲቪቲ ሁሉም እየሳቀ ነው። እዛ እንዲህ በአይን ቁራኛ ምናምን እየታዩ ነው። አይታችሁታል ቪዲዮ ቆንጆ ትሽ ተመልከት። ኢንፑት የራሳችን ነው ብለህ ለማወቅ በሚለው ፌት ምን እንደምትል እንስማ። እሺ አይጸናም እኮ እስቲ እንዴት እንደማይጸና ጨርሻለሁ። ውስጥ አንደኛ ይሄ እንትን ነው እየተወዛገቡ ነው። ኦኬ እጅ እንደዛ ነው። በቃ የሆነ እኮ ነው። ከዛ በኋላ ይቀየራል። በቃ እኔና አንተ እኮ ነው እሱ ነው እንደዚህ ያለ አንተ አይበሉባን አለዩም እንዴ እሱ ጋር እና ሁለተኛ ዝም ብለህ በደረሰው ነው ያራዳል እንጂ ከዛ ነው እኔናች ደግሞ አንድ አይነት እየመጣው I'm being here. እኛውን ላኪ ፈረደልን ይሄ ነገር ፌት ይዘንደሩ በእድል አይጸናም።
ቤዝድ ኦን ፐርሰናሊቲ ቢሆን የምትቀይሩት አለ? ፐርሰናሊቲ አንደኛ እሷ ነች። መጀመሪያ አንተዋወቅም እንዴት ነው እዚህ ባየሽው ያራዳ ኮንፊደንሱ በጣም ስታንድ አውት ያደርጋል ለምትለው ሰው አለ? ሱራፌል he just doesn't care ዮሐናም ኮንፊደንሱ ጥሩ ፖይንት ያሰጠዋል ብዬ አስባለሁ። as a hobby ዘፋኝ ነኝ። I'm communicator, good communicator ነኝ። ቶሎ ከሰው ጋር አግባባለሁ። Yeah, and I'm funny. That's my qualities. ፋሽን ዲዛይን ስኪች አደርጋለሁ። በጣም ነው የምወደው ፋሽን ዲዛይን ስኪች ማድረግ እና ፋሽን ሾዎችን ማየት እሱ ያስደስተኛል። ያው እኔ ሙዚቃ መስማት ደስ የሚል ሙዚቃ መስማት አብዛኛው ፊልም መጽሐፍም አንዳንዴ እሞክራለሁ። ይከብዳል ትንሽ አሁን መጽሐፍ ማንበብ ወይ ሰዓት ግን በጣም እሞክራለሁ ፑሽ አደርጋለሁ ራሴን። ሌላ ስፖርት ነው ፊዚካሊ አንቺም ስፖርት ስለዚህ ድሮ ቀጨን ነበርኩ። አሁን ፊዚካሊ ራሴ መለወጤ አይ ቲንክ በህይወት አቺቭ ያደረኩት ትልቅ ነገር ነው የማስበው ይሄ ነው። አርት ነክ የሆኑ ነገሮች ደስ ይለኛል። ኳስ ወዳለሁ። የአርሴናል ደጋፊ ነኝ። እኔ ነኝ ተደጋፊ ነኝ። ትደረጋል ኳስ አልወድም። ተዶልልኛው አሁን እዛ ጋር እንዴ ፐርሰናሊ የሚያውቀኝ ሰው ነው ብዙ ይሄን የሚያውቀው ግን አይ ፔይንት እና ስኬች ለስራም ዩዥሊ ይጠቅመኛል። ሊፍቲንግ ላይክ ዌይት ሊፍቲንግ እና as of like 2 years ago የገባሁበት ቦክሲንግ። ስንት ነው ሊፍት የምታደርገው? ዴድ ሊፍት ፒአር ስንት? 210 ፒአር። አመሰግናለሁ። ዴድ ሊፍት ፒአር ስንት ነው? 120 110 እኔ አልወድም ዴድ ሊፍት ማድረግ 160 150 ዳት ማች እኔ ያለ አላውቀውም። ቤንች ፕሬስስ? ቤንች 80 85 እኔ 120 ትንሽ ሜንታሊ ነሳለብኝ። ቤንች እያረኩ 50 ነበር መሰለኝ። I don't remember. It's just ቆይቷል እና 60 ሞክራለሁ። ያው እሱ ብዙም አይደለሁም ወርክአውት ላይ ግን ኖርማል ኤክሰርሳይሶችን ነው የምሰራው። ክብደት ምናምን እንኳን አላነሳም። ፐርሰናሊቲ ፕላስ ሉክስ ሁሉ ነገር ሆኖ giving your final ranking. ፐርሰናሊቲ ዋይዝ አንተ መጀመሪያ መሆን ትችላለህ። just based off how well he communicated what he's about I'm good with this። ይሄ አሪፍ ስታይልህ ራንክህን አፌክት አድርጎታል ብለህ ታምናለህ? አዎ in a good way yeah. Mostly በኮሙኒኬሽን ላይ መናገር የምፈልገውን ነገር መናገር የምችል አይነት ሰው ነኝ እና ደግሞ I know what I want. Okay, I'm good. ሪአክሽን ነው እጄን አጣምሬ እንዲህ እያልኩ ኮልዳቸዋለሁ። ወይኔ ምን አድርጌ ይሆን የምር ረስቼዋለሁ። ዝም ብዬ እያየሁ ነው ቪዲዮ መስጦኛል ግን አሪፍ ነው። ምንም ሪአክት የምታደርጉበት ነገር የለም። በቃ ፖዚቲቪቲ ነው እዚህ ጋር የምታዩት ሁሉም ፖዚቲቭ ናቸው ነው። ደስ ይላል ቫይቡ። ይሄ You good with this? ያው ቅድም እንዳልኩት አንደኛውን በቁመት እና በአጠቃላይ በፊዚካሊ ፋሚሊ ባልሽው አንቺ ናትሻ ሰዎች አንተን ሳይው ምን ነው ቀድሞ የሚታያቸው? ቁመቴ እኔ ቀደም ባልኩት ነው። አንደኛ እሱን፣ ሁለተኛ ደግሞ ቤተር ፖዚሽን ዲዘርቭ ያደርጋል ብለህ የምታስበው ሰው ነበር? ዮሐና how prepared he was, well prepared he was the appearance. To be honest the conversation wise personality su ይቦንሰ ነው። I haven't seen the confidence. ሁሉም ሻይ ነበር አሁን ለምናገር የመናገር የሚፈልገው መጠየቅ የሚፈልገው ሁሉም አልጠየቀም በስንት ሰዓት። ሱራፌ አንደኛ ነበር። አንደኛ ሲሳይ፣ ሁለተኛ ዮሐና፣ ሶስተኛ ናቲ፣ አራተኛ ሱራፌ። Do you think ይሄን የሚቀይሩት ሴቶቹ? Probably no. Exactly በስነ ስርዓት። Yeah. What's your type? Basically ረጅም ቢሆን ባይሆንም አትራ አያደርግም። My preference ረጅም ቢሆን በጣም ጭንቅላቱ ላይ የሚሰራ ራሱ ላይ የሚሰራ አንባቢ አትራክቲቭ ያደርግ አሪፍ ነው። ካላደረገም ደግሞ ባስፈራ። የነዚህ ነው ያልኳችሁ እነዚህ ነበሩ ሲሻሙ የነበሩት። እኔ ጸጉር አሪፍ ነው እንትን አሪፍ ነው ምናምን ብለው ሩጫ በቃ አንደኛ ላይ እንጂ እኔ አንደኛ ነኝ ሲል ግብግብ ነበር የነሱ ቪዲዮ። ወንዶቹ ግን እዚህ ጋር ሌላ ተቃራኒ ነው። እኔ እየገረመኝ ነው እስካሁን ይሄን ያህል ልዩነት እንዳለን አያውቁም። በቁመት በደንብ የሚበልጠኝ ደስ ይለኛል። ሰፋ ቢል ምናምን ደስ ይለኛል። ረጋ ሰፋ ቁመቱ መረዘም ስንት
ባለ ስንት መኝታ ነው የምትፈልጊው? ለምን አትናገሪ? ምን ላይ ነው የምትፈልጊው? ያለ ሰው የሚያወራ ያው ከኔ ጋር ብቻ የሚያወራ ከሌላ ሰው ጋር የማያወራ ያው በጣም ሰፖርት የሚያደርገኝ ሃይማኖቱ ላይ በጣም ኮኔክሽን ያለው ሰው ቢሆን እኔን ወደዛ የሚወስደኝ ሰው ቢኖር በጣም ደስ ይለኛል። ፊዚካሊ ያው ሞስትሊ ሴቶች ምን ይላሉ? ቁመት ከኔ ይበልጠኝ ወንድ ይላሉ። እኔ እነሱ በስማማለሁ። ላይክ የሆነ ቦዲ ቢልደር አይነት ሰው ቢሆን ደስ ይለኛል። ቁመትሽ ስንት ነው አንቺ? 1.70 ረዥም ነው ለሴት አይደለም? አዎ ስለዚህ ከዛ ቢረዝም አዎ ምን ያክል ነው ደስ? እኔ ሜትር ከስንት እኔም በዚህ አጭር ከሚባሉት ሳስበው ራሱ ሳስበው ከፋኝ ከሚባሉት ግን ሜትር ከ73 ምናምን አሁን ላድግ እችላለሁ። ሰሞኑን ፑላፕ እየሰራሁ ነው፣ ግን ከእሷ እሻላለሁ ማለት ነው። ተመስገን። ሚኒመም ከ80 ቢሆን ደስ ይለኛል። ህይወት ከአራቱ መጀመሪያ አይሽን ያቀርባል ሶስተኛ ላይ ያለው ሶስት ማለት ዛቻን መሰለኝ አያሰሙ ነው እየሰሙን ነው እየሳቁ ነው አሉን አይደለም እንዴ? የለም ማለት ይቻላል። የለም ማለት ይቻላል። ግንባር ጌጥ ህወሓት ኢህአዴግ ተብሎ ያንቺ ፊት ቢገባ ግንባር እንደሆነ ያስታውቃል። እሺ የለም ማለት ይቻላል። በጣም በዚህ የዚችን ቪዲዮ አይቼዋለሁ መጨረሻ ላይ እና የሆነ ሶስተኛ ምናምን ነው ራንኪንግ የመጣው። ወንዶቹም ሲመርጡ ምናምን እንደዛ ነው። አራተኛ ሆነች መሰለኝ፣ አራተኛ ብቻ እና እንዴ እኔ እኮ ሰፈር ውስጥ ምናምን ስሰማ ቆንጆ ነው የሚባለው። እዚህ እንዴት እንደሆነ ሰው ግራ ገብቶኛል አላለች። ለምን አሰብኩኝ ሰፈር ውስጥ ጫላ ከሰፈር አዝጎች ቁጭ ብለው ሜሪ ማማ እንዴት ነሽ? ኧረ እንትኗን ከፍ አድርጊያት ማሚ እና እናግዝሻ ማሚ 09 ብያለሁ ማሚ በምን ልቀጥ? የኔ የእነሱን ሰብስባ መጣኩ። እዛ እሷ ከካሜራ ፊት ምናምን ልትል ህወሓት ኢህአዴግ ግንባሯ ላይ ያልቃል ማለት ነው። ሁለተኛ ላይ ያለው ግሬ ነገር 3 ቁጥር ላይ ያለው ግሬ በብላክ ማለት ነው። ሁለት ናቸው እኛ አንዱ አይ ለከዚህ ካሉት ስለሆነ ግሬ የለበሰውና ቀይ ቁመት ያለውና ሰፋ ያለ ሰው ደስ ስለሚለኝ ለዛ ሁለቱም እኩል አሳላፊ ወይኔ ሁለቱ ብቻ ተመረጡ። ሁለቱ ጨዋታ ከጨዋታ ውጭ ያሳዝናል። አልተለያዩብሽም? እኩል ናቸው። ደስ ይላል እኮ ሁለቱ ቁመትና ደረት አይ ቲንክ ጂም ምናምን ለዛ ነው በቃ እንጂ በሌላ ግን በዚህ ባለባበስ ራሱ ያ ባለባበስ ሜቢ አይ ነው ከዛ ሁለት ያ ሁለት በመጀመሪያ እሺ። ስለዚህ ሁለት የእሷ ሬቲንግ ይሄ ነው። ተቀየር ፐርፌክት ላይክ ስፖርት ምናምን ጂም ምናምን ሲሰራ ሲስቅ አሪፍ ቢሆን ለማንኛውም ለእሱ አይደለም ለዚች አይደለም ግን አለ እንዴት ነው ጂም ቢጨመርበት ደግሞ እሱ ሲስቅ ሲስቃያችነት ተሰጉራይኔ ያለችው አበባ ለኔ ነበረች። የዛሬ አድርገው ብቻ እኛም ተስፋ ነበር የዛሬ አድርገው ቅድም አማር ንጽህናውን ከጠበቀ ይነፍ ግን እኔ አልገባኝ ለምንድን ነው ያንን አንደኛ ያደረጋችሁት? We're clean.
የኔም እንደዚህ ነው። የኔ እንደዚህ ነው። ስለዚህ ተመሳሳይ ነው የሁለቱም ከኔ ጋር። ቅድም እንዳልነው ላይክ ፊዚካል ደረት ምናምን በሚለው ቁመት በቁመት እሱ ነበር መጀመሪያ የሚመጣው ግን ላይክ ማለት ደረት ምናምን ደግሞ የለም። ዮሐናን እኔ ሁለተኛ ላይ ነበር ይገባዋል ብዬ ማስበው ግን እሱ ሶስተኛ ላይ ነበር። አረዋነ ሰይ በረጅም ሲባል ያው ብዙ ሰው ቆንጆ ይመስላል አይደለም whatever ብቻ ሶ በዚህ ተስማምተናል። ካናገራችኋቸው በኋላ ራንኪንጋችሁ ሊቀይር ይችላል? ያ really በጣም ነው Rate yourself out of 10. solid 5 A solid 5. ከዚህ አይወደቅም ወደታች 11. I'm gonna give myself 7 or 6. የራሴን ውበት 10 ከ10 100 ከ10 እንደው። እሺ የኔ ጥያቄ ፌሚኒዝም ሲባል ወደ ጭንቅላታችሁ ይመጣው የመጀመሪያው ሞቶ ነበር ተሰብሮ ነበር። አሁን ፌሚኒዝም ሲባል እዚህ ጋር የመጣችሁት ምንድን ነው? ኢንተርቴይንመንት ፖይንቱ ምንድን ነው? ፌሚኒዝም ሲባል እኔ መጀመሪያ ይመጣልኝ እነዛ ቅንጭር ያሉ ፊታቸው ውልግት ያለ የ40 ዓመት እና የ45 ዓመት ሴቶች መጥተው ሚዲያ ላይ በየስብሰባው እየሄዱ አበል ለመብላት ብቻ በማሰብ ሴቶችን አንቺ እንትን ቢልሽ ገደል ግባ ብላ ከዞር በማቅ ይቅርበል እኔ እኮ ያላንተ መኖር አልችልም የሚሉ ሴቶች ናቸው የሚመጡት። ይቅርታ that's my opinion ነገር ምንድን ነው? ጆርዲ ኦኬ question clear ፐርስፔክቲቭ ነው የጠየቁት። እሺ leave it እኔ እንደማ በቃ አይመለከተውም ብሮ አይመለከተውም ማለት ነው። ያንቺ ጥያቄ በጣም አንቺ በዚህ አነባለሁ እኔ በቃ ማይንድሴቱ ላይ የሆነ ራሱን ማሳደግ የሚወዱ ነው አባባላ ልክ ነው። ግን this is the way ራስን ማሳደግ ምናምን የሆነ ማንበብ ምናምን ለፌሚኒዝም እና ቀጥታ ፖይንትሽ እሱ ከሆነ ከአንድ ቻንስ ሲሰጥሽ ከወንድ ጋር ቆመሽ ስለ ፌሚኒዝም መከራከር ከሆነ አላማሽ የአንቺ ማንበብ ምናልባት ሳይድ ይዟል ማለት ነው። እያነበብሽ ሳይሆን የሆነ መንገድ ላይ የሆነ ነገር እየፈለግሽ ማንበብ ለማወቅ ነው እንጂ የሆነ ድንቁርና ለማስፋት ብትሄድበት መንገድ አይደለም። እና ጀለስ ደግሞ ተመችቶኛል። ፌሚኒዝም ሲባል ምን ይመጣል? ጆርዲ አይዲያን ፌሚኒዝም ሲባል እኮ እኔ ፌሚኒዝም አይገባኝም። ጆርዲ ናት የምትገባኝ። ስቦና ሰው እንደሚያስረዳኝ ኢን ጉድ ዌይ ሆኖ ሰው ግን ሚስዩዝ እያደረገ ያለ ነገር አመሰራረቱ ኢን ጉድ ዌይ ነበረ፣ ሚስዩዝ ግን እየተደረገ ነው። መጀመሪያ የሚመጣው feminist friends as well as anti-feminist friends and social media discourse especially on the sort of መጀመሪያ and how do you perceive it? እንዴት ነው የምታየው? me I have no opinion ምንም የለም። አንዲት ሴትን ወክላ ስለ ሴት ልጅ ጥቃት ሊሆን ይችላል የምትከላከል በቃ ሴትነትን ጎልታ የምታወጣ አይነት ሴት መስለኛለች ፌሚኒዝም። የማንም የለም ስታንድ አውት ያደርገልሽ ያው የለም ላይክ እና ለመናገር እኔም በሆነ እዛ ጋር ይህን ጥያቄ ቢጠይቅልኝ የሆነ ሩድ የሆነ መልስ ነው መልስላት የሆነ እኔንን ይሆናል ምናምን እንድትለኝ አድርጌ ነው መልስላት። አንድ ሰው እንዴት ከወንድ ጋር ለምሳሌ ፈርስት ዴት የሆነች ልጅ የሆነ ነገር ጠይቂው ስትባል እንዴት ስለ ፌሚኒዝም እንትን አይባልም። ደግሞ ማንም የሚመለስ እውነቴን ነው። እናንተ እንደምትጨነቁለት ማንም አይጨነቅም። በቃ አንዳንዶቻችሁ ኢቭን እነሱ ራሱ ኬር አልሰጡትም። ጠይቀሽ ሙተሻል። ትዳር ላይ 50-50 ነው መሆን ያለበት ኦር ወንድ ነው the whole cover ማድረግ ያለበት? እኔ I don't think እንደተመቻት እንድትሆን እንፈልግ
I don't really care መስራት ከፈለገች መስራት ትችላለች ግን I'm the provider እንደ ስራዬ ፕሮቫይድ አደርጋለሁ I'm going to be the protector ብቻ የወንድን ስራ እሰራለሁ ግን መስራት ፈልጋለሁ I want to chase my dreams I want to accomplish something ካለች I'm going to support and be a husband በሚለው ነው ቤት ውስጥ ችግር የለውም ውጪ ላይ ገንዘብ እንድታመጣ ግዴታ እኔ I'm the provider the protector it has to be like whoever can should like, whoever wants to should it could be sometimes it could be 50-50 but like that has no merit when it's in real life it has to be a partnership አማርኛ በአማርኛ ኦኬ እነዚህኛው ዓለም ላይ ከሚክስ ነው እነዚህኛው ዓለም ላይ ሰዎች ፓርትነርሺፕ አብረው 50-50 ፕሮቫይድ የሚያደርጉት ግን 50-50 ሲባል necessarily financially ብቻ ሳይሆን 50-50 የሚሆነው ሰው የሚችለውን ነገር ኮንትሪቢዩት ነው አስተዋጽኦ የሚያደርግ ላይክ በገንዘብ ስትሪክት አደረግነው ኬፕብል ያልሆነችበት ሰዓት ላይ ሲባል ወንዱ obviously ኃላፊነት አለበት ከሆነሽ ግን መስራት እንድትሰራት ታስገድዳታለህ ኦር ደግሞ ስሪ ትላታለህ ምን አለበት ማንኛውም ሰው ለበለዚያ ይብነሱ ራሳቸው የውድስ የማይስ አንድ ሰው ወሌ እኔ ራሱ እንደኔ እኔ ሆነ ለመናገር እንደበለ ብትሰራ ይመረጣል ባይ ምክንያቱም ለሴት ልጅ መታሪቀው ምትለወጠው ያንተንም ልፋት ታየዋለች ብዬ አስባለሁ ሰርታ ስትገባ እና ምን እንደሚፈጠር አታውቅም በህይወት ስራም በትለምድ ግን ለራሷም ይጠቅማታል የቻለ ተሽካለ ይሄን ትዳር በመሰረቱ መቻቻል ነው አንድ መሆን ነው ማለት አንድ መሆን ነው ስልሽ ያንቺ ችግር የኔ ችግር ነው የኔ ችግር ደግሞ ያንቺ ችግር ነው እና በዚህ አሁን በማስተዳደር ያልሽው ነገር ደግሞ በባይብሉም ከሄድን ወንድ ልጅ የቤቱ ራስ ነው ሶ 50-50 ኦር ኖ አሁን በቤቱ ነው የምልሽ እንጂ 50-50 አይደለም ወንድ ልጅ ነው ማስተዳደር ያለበት ብዬ ነው ማምነው ኦኬ ቴንክ ቲንክ ሴቶቹ በደንብ ማቹር የሆነ ምናምን ወንድ ምናምን ብሏቸዋል የሚጠይቁት ጥያቄ እንዳየው እኔ መመለስ አልችልም እድሜ ገና ነው አይደል እና ለምንድን ነው የመጣው ምን መስሎት ነው የሰፈር ጸብ መስሎ ነው ሴቶቹ ማቹር የሆነ ምናምን ነው የሚመቻቸው እኔ ደግሞ እንደዛ ፌሚኒዝም ትዳር ስላለች እኔ የምጠይቃችሁ ሁለት ጥያቄ ነው ይሄ ነገር አለኝ ሶ በጣም ኮራበታለሁ ይሄ ነገር ስላለኝ ደስ ይለኛል የምትሉት ነገርና ከእንደዚች አይነት ሴት ጋር መቼም አብራት አልሆንም የምትሏት አይነት ሴት ምን አይነት ሴት ነች ኦኬ አካላዊ ላይ ሙሉ ሰው ነኝ ምንም አልጎደለብኝም ተራመጄ ወጥቼ እገባለሁ ኢንተርናሊ ዋይዝ ግን ማቹርድ ነኝ ብዬ አላስብም ግን ማቹርድ ነኝ እንደ እድሜ አላስብም I'm a good communicator አዳማጭ ነኝ እና ደግሞ I'm good problem solver ነኝ ብዬ አስባለሁ መቼም ሊሆን አልችልም ነው ሰው ደግሞ ኮሚኒኬሽን ላይ ያልሰራ ወይ ደግሞ ማቹርድ ያነ ሰው ጋር ሊሆን አልችልም አንደኛ ነገር ሁለተኛ ደግሞ አላማ ላይ ያለው ሰው እንጂ ምኩራራበት ነገር የለኝም ግን በቃ ፈጣሪ ሙሉ ሰው አድርጎ ስለፈጠረኝ በጣም ደስተኛ ነኝ በሴቷ ደግሞ እኔ ልመልስ እስቲ አንተ ነበር ያለችው ይሄ ነገር ስላለኝ ደስተኛ ነኝ ነው ከምን አይነት ሴት ጋር ደግሞ መሆን አስፈልግም ይሄ ነገር ስላለኝ ደስተኛ ነኝ የማስበው maybe አንደኛ family wise my mom ትላለህ በጣም she's so caring and በቃ አንድ ያዙት እዛ ኢሞሽናል መሆን አልፈልግም እና አካውንቴ ውስጥ ደግሞ አንድ 20 ሚሊዮን ብር ስላለ ሁሉ ነገር ቀልድ መሆን የለበትም
ሁለተኛው ከምን አይነት ሰው ጋር ምን አይነት ሰው የሚጎርር ሰው ኩራት የሚኮራ የሚጎርር የሆነ የሚንጠባረር ሰው አለ። አምልጥ ነው አምልጥ ሁን አይደለም አምልጥ። እንደዚሁ ኢግኖር ምናምን የሆነ ጠፋለሁ አይመችም እንደዚህ አይነት የለም ሾአፕ ማድረግ ዲማንድ የሚያደርግብኝ ነገር ተገኝቶ ስራውን መስራት እንደዚህ አይነት ማይንድሴት ስላለኝ ፕሮባብሊ ምንህን ነው የምትወደው አንተ? የሆነ ነገር ላይ ኮሚት ካደረግኩኝ ኮንሲስተንትሊ ሾአፕ ማድረግ እችላለሁ። ጂም፣ ወርኪንግ አውት፣ ቦክሲንግ ምናምን። ፊዚካል ፊቸር አይ ኩድንት ሴይ በእውነት እሺ እንዳለ ጥያቄ ምንም ባሉ ሼር ማናደርግ ከሆነ አብሬ መሆን አልችልም። ያ በጣም ፈታ ያልክ ነው የምትመስለው። ይደክምሃል በአንተ የምትኮረው ማለት ይሄ ነገር ስላለኝ በጣም ደስተኛ ነኝ። ምንድነው ፕራዮሪቲያችሁ? አንድን ሴት ለመምረጥ የመጀመሪያ ቶፕ ላይ የምታስቀምጡት የመጀመሪያ መስፈርታችሁ ቾይስ ምንድነው? እኔ አንድን ሴት ለመምረጥ አላማ ከሌላት እሷ አልደራደርም። ምክንያቱም የሰው ልጅ እስከሆነ ድረስ አላማ ሊኖርሽ ይገባል እና የተፈጠርሽበት አላማ ሊኖር ይገባል እና አላማ ከሌላት አልመርጣት። It would be something to start. ጠጠር ያሉ ኮንቨርሴሽኖች ሆልድ ማድረግ የምትችል ሆን ይመጣል። ኢሞሽናቸውን አሳይድ አድርገው ኮሚኒኬት ማድረግ የማይችሉ ከሆነ አንዳንድ ቶፒኮች ላይ ፐርሰናሊቲ ዋይዝ እንዳሉት አላማ ሊኖራት ይገባል። ኮንሲስተንሲ መኖር ይገባል ለአንድ ነገር ላይ ወይ ደግሞ እኔ ፐርሰናሊ አሁን ዴት ሜሪ አይ ዶንት ዋንት ሃቭ ፋን ምናምን ኮንሲስተንሲ እና አላማ ያለው ማግባት ወይ ደግሞ መውለድ ፋሚሊ መያዝ የሚፈልግ አይነት ሰው ካልሆነ አሮን ይሆን ነው መስራት ነው ያው ተባለቶን ተማ አንቺ ያሰፍቻው ያስ ወንድ ነገር አፍሬያለሁ ሳይሰሙኝ በጓደኝነት አብረው በሆኑ በጓደኝነት ብቻ ማለት ነው አብረው በሆኑ ብቻ ማስበው ሱራፌል ነው የሚያስቀኝ ይመስለኛል ምናምን ነገር ይሄ ሪሌሽንሺፕ ከተባለ ግን ናትናኤልና ዮሐና ቦታውን ይይዙ ይችላል። ገለታ እንግዲህ ሴት ስታስቃት ወንድሟ ታረጋለች ታላሽ ወንድም ከባድ ነው። ሁሉም አንተ ስራ ሄዳለች። አራተኛ አልተመቻትም ነው ቀይ አልተመቻለች። በጣም በቃ በሳልሶ ማን ያለችው አንደኛ ግሬ ገለታ አንደኛ የእነሱን ራንኪንግ ሰርፕራይዝ አድርገዋል? ደንግጫለሁ ሳየው ውጤቱን አልጠበቅኩም ነበር። መቼም ልታውቅ አትችልም ሰው የሚያስበው ሰው ኤቭሪቲንግ ኢዝ ሰርፕራይዚንግ ራንኪንግ እስከሆነ ድረስ ማለት ነው። ማለት እኛ የሰጠነው እና እነሱ የሰጡት ጭራሽ አይገናኝም ነበርና በሱ ሰርፕራይዝ ሆኛለሁ። ሰርፕራይዝ ሆነሃል? እኔ አረሪ ያልኩ ምንም ብዙም ኤክስፔክት አላረኩም። እኔ ለኔ ፈን ነው ሜቢ ሲሪየስ ያዙታሉ
ከእናንተ ራንኪንግ እና ከነሱ ራንኪንግ በየትኛው ሞር ተስማሙ? ሾው ነው፣ ልትዝናና ኢንተርቴንመንት ነው ተብሎ ነው የመጣው። አቀረቡበት ሴቶች ወደ ፌሚኒዝም እንትን በህይወት ስታገባ ምናምን ወጠሩበት። ሊዝናና ነው የመጣው እኮ አስጨለቁ። ከዛ አልጠበቁም። የራሳችን የወንዶች የዛሬው ቻሌንጅ ራስህን የምታይበትን መንገድ በሆነ መልኩ አስቀይረዋል? ወይ በጣም እንዴት? የላዩ ገጽታ ብቻ ሳይሆን ውስጡ ቆንጆ ልቡ ቆንጆ መሆን እንዳለበት በጣም ብዙ ነገር ነው የተማርኩበት። አስተማሪም አዝናኝም ነበር የዛሬ ፕሮግራም። ናው ሪሊ ጨምሮልኛል በሚለው እናስበው። እኔ አሮንሲ ማይሰልፍ ራንክ እንደተደረኩት ቦታ ጋር አላሽም። ኧረ ጭራሽ ምን የሚያስቀይር እንትን አለ? How was the show? በጣም አሪፍ ነበር። it was very well organized. It was በቃ ትክክለኛ ኢንተርቴንመንት እሱ ነው። ትክክለኛው ሰው ላይ ያመጡት a lot of people that knew what they were doing. impressive ነው። ለዚያውም ደግሞ I think በዚህ ዓመት ነው ዴቢው ያደረገው። በዚህ ዓመት ሳይሆን ቅርብ ጊዜ ያደረገው። impressive በጣም it was interesting and fun. the conversations ምናምን አሪፍ ነበሩ። አላሽም። ሹፍ ቲቪን ሰብስክራይብ አድርጉ። 100% recommend። በቃ እኛንም ሰብስክራይብ አድርጉ። እቺ ክሊክ የምትለው ነገር ስለሌለች ነው። በእነሱ አይታችሁ ሰብስክራይብ አድርጉ። የዛሬ ቪዲዮ ይሄን ይመስላል። ኤርፖድ ማለት ነው እንጂ ጆሮዬ በዚህ ሊገናኝ ነው በውስጥ ነው ስገፋው እና ለእኔ ራንኪንግ ደግሞ እንደ ኢንተርቴንመንት ሱራፌል ቀይ ሸሚዝ ገበደዋ ልጅ እሱ አዝናንቶኛል። ወንዶቹ አሪፍ ነበሩ። ይህን ይመስል ነበር። ምንም ነገር መደቡ የለኝም። እና ደግሞ አንድ አስተዋይ ሰው ምን አለ መሰላችሁ? ከፍትፍቱ ፊቱ ጃ ወይ